ሰላም የተወደዳችሁ በዛሬው ቪዲዮ ለጤናማ ጽንስ እድገት የሚረዱ ወሳኝ ምግቦችን በዝርዝር እናያለን። በእርግዝና ወቅት የጽንስ እድገት ጤናማ እንዲሆን የተመጣጠነ ምግብ መውሰድ ወሳኝ ነው። ለጽንሱ የአካል፣ የአንጎልና የጥንካሬ እድገት የሚረዱ ዋና ዋና የምግብ አይነቶች የሚከተሉት ናቸው። በመጀመሪያ የተቀመጠው እንግዲህ የጽንሱን የነርቭ ስርዓት የሚገነቡት ፎሌት ወይም ፎሊክ አሲድ ነው። ጽንሱ ገና መፈጠር ሲጀምር የጀርባ አጥንትና የጭንቅላት ክፍል ችግር እንዳይገጥመው ይረዳል ማለት ነው። እነዚህን እንግዲህ የምናገኘው ከጥራጥሬዎች እንደ ምስር፣ ፎሶሊያ እና ባቄላ ከመሳሰሉት እንዲሁም ከአረንጓዴ ቅጠሎች እንግዲህ ከጎመን፣ ሰላጣ፣ ቆስጣ ውስጥ እንግዲህ ፎሌትን ማግኘት እንችላለን ማለት ነው። ስለዚህ በእርግዝና ወቅት እነዚህን ምግቦች አንዲት እናት መመገብ አለባት ማለት ነው። ሁለተኛው ደግሞ ለአጥንትና ለጥርስ ጥንካሬ ነው። ይህ ደግሞ ካልሽየም ነው ወሳኝነት ያለው ማለት ነው። ጽንሱ ከአጥንት እድገት በተጨማሪ ለልብና ለነርቭ ስራ ካልሽየም ያስፈልገዋል። ስለዚህ እርጉዝ የሆነች እናት የወተት ተዋጽኦችን መውሰድ አለባት። ወተት፣ እርጎ፣ አይብ የመሳሰሉትን እንዲሁም ሌሎች እንደ ለውዝ፣ ሰሊጥ ያሉ ምግቦችንም ብትመገብ ይመከራል ማለት ነው። ሶስተኛ እንግዲህ ለደም መፈጠርና ለኦክሲጅን ዝውውር እንዲረዳት ደግሞ ወይም አይረን ያስፈልጋታል ማለት ነው። በእርግዝና ወቅት የእናትየው የደም መጠን ስለሚጨምር ጽንሱ በቂ ኦክሲጅን እንዲያገኝ የብረት ወይም የአይረን ማዕድን ያስፈልገዋል። ስለዚህ አይረንን ለማግኘት ደግሞ ስጋ እንዲሁም እንቁላል መመገብ አለባት ማለት ነው። ስለዚህ ቀይ ስጋና እንቁላል መመገብ ይኖርባታል። እንዲሁም ከጥራጥሬዎች በአይረን የበለጸጉ እንደ አጃ፣ ገብስ የመሳሰሉትን መመገብ ይኖርባታል ማለት ነው። አራተኛው ለጡንቻና ለቲሹ ግንባታ ነው። ይሄ ደግሞ ፕሮቲን ያስፈልጋታል ማለት ነው። የጽንሱ አካላትና ጡንቻዎች እንዲገነቡ በቂ ፕሮቲን ዋነኛው መሰረት ነው። ስለዚህ ከእንስሳት ተዋጽኦ እንደ ዶሮ፣ አሳ፣ ስጋ ከመሳሰሉት እንዲሁም ከእጽዋት ደግሞ አተር፣ ምስር፣ ለውዝ የመሳሰሉትን የፕሮቲን ምንጮች መመገብ አለባት ማለት ነው። አምስተኛው ለአንጎል እድገት እንዲረዳ ኦሜጋ 3 ፋቲ አሲድ ያስፈልጋል ማለት ነው። ለጽንሱ የአይን የአእምሮ እድገት እጅግ አስፈላጊ ናቸው ማለት ነው። ስለዚህ አሳ በተለይም ሳልሞን በደንብ የበሰለ መሆን አለበት። እሱን ብትመገብ ከእጽዋት ዘይቶች ደግሞ እንደ ተልባ፣ የወይራ ዘይት የመሳሰሉትን እንግዲህ መመገብ አለባት ማለት ነው። ሌላው እርጉዝ የሆነች እናት እንግዲህ ለጤናማ ጽንስ በቀን ቢያንስ ከ8 እስከ 12 ብርጭቆ ውሃ መጠጣት አለባት። ጥሬ የሆኑ ምግቦችን ማስወገድ አለባት ማለት ነው። እነዚህ እንግዲህ በደንብ ያልበሰለ ስጋ፣ ያልተፈላ ወተት፣ እነዚህ ለጽንሱ አደገኛ የሆኑ ባክቴሪያ ሊኖራቸው ስለሚችሉ መጠንቀቅ ያስፈልጋል። እንዲሁም ፍራፍሬዎችን እንደ ብርቱካን፣ ፓፓያ እና ሙዝ ለቫይታሚን አቅርቦቷ ጠቃሚ ስለሆነ እነዚህን ምግቦች ብትመገብ ጽንሱ ጤናማ ይሆናል ማለት ነው። መልካም ጊዜ።